ጠቅላዩ ስልጣን የሚለቁበትን ጊዜ በምክር ቤቱ ፊት አወጁ። ብልጽግና ለምክክር ኮሚሽኑ ያቀረበው ያልተጠበቀ ሐሳብ። ጠቅላይ ሚኒስትር አብይ ህወሓትና ሻዕቢያ ቀጥታ ከአልሲሲ ትዕዛዝ እንደሚቀበሉ አረጋገጡ። ህወሓትን እስከናዛዡ ለማጥፋት እየሰራ ነው ጠቅላዩ። ዛሬ በምክር ቤት በርካታ ጥያቄዎች ተነስተው ጠቅላዩ ምላሽ ሲሰጡባቸውና በጉዳዮች ላይ ሰፋ ያለ ማብራሪያ ሲሰጡ ተስተውሏል። በዚህ መሃል በተሰናባቹ ምክር ቤት ፊት እሳቸው መቼ ስልጣን ሊለቁ እንደሚችሉ መግለጻቸው ደግሞ በብዙ ያነጋገረና ትኩረት የሳበ ጉዳይ ሆኗል። ጠቅላዩ በዛሬው የምክር ቤት ቆይታቸው ስለ ህወሓትና ሻዕቢያ ጠንካራ ዛቻ ያሰሙ ሲሆን ህወሓትን ሳይሆን የህወሓትን ምንጭ ነው ማድረቅ የምንፈልገው ማለታቸው ደግሞ ለግብጽ የተላከ ዛቻ እንደሆነ ተቆጥሯል። ጠቅላዩ በህወሓት ጉዳይ የመጨረሻ ደረጃ ላይ መድረሳቸውን ስለመናገራቸው ይዘን ቀርበናል። ጠቅላይ ሚኒስትር አብይ አህመድ ዛሬ የፓርላማ ስብሰባ ባደረጉበት ወቅት ከዚህ ቀደም በአንድ መድረክ ላይ ጠቁመውት የነበረው ነገር መሬት ላይ ሊወርድ እንደሚችል ገልጸዋል። ጠቅላዩ እንደ ሌሎች የአፍሪካ መሪዎች ረጅም ዓመት በስልጣን የመቆየት ፍላጎት እንደሌላቸው ገልጸው የመሪዎች ስልጣን መገደብን ለመጀመሪያ ጊዜ በኢትዮጵያ ሊተገብሩት እንደሆነ ገልጸዋል። ገዢው ብልጽግና ፓርቲ በስልጣን ላይ ያለ መንግስት ለሁለት የስልጣን ዘመን ብቻ እንዲቆይ ለሀገራዊ ምክክር ጉባኤ በአጀንዳነት ማቅረቡን ጠቅላይ ሚኒስትር አብይ አህመድ አረጋገጡ። አብይ ይህንን ያሉት ዛሬ ማክሰኞ ሰኔ 30 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። በዚሁ የፓርላማ ስብሰባ ከተነሱ ጉዳዮች መካከል ጠቅላይ ሚኒስትሩ በፕሬዝዳንትነት የሚመሩት ብልጽግና ፓርቲ ምርጫን በተመለከተ ያሳለፈው ውሳኔና በሀገራዊ ምክክር ላይ ያቀረበው አጀንዳ ይገኝበታል። ከአንድ ሳምንት በኋላ መካሄድ በሚጀምረው ሀገር አቀፍ የምክክር ጉባኤ ላይ ብልጽግና ፓርቲ ለውይይት ካቀረባቸው አጀንዳዎች መካከል የስልጣን ገደብ አንዱ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ፓርቲው በስልጣን ላይ ያለ መንግስት ቢበዛ ለሁለት የስልጣን ዘመን ብቻ ማለትም አንድ መሪ ለ10 ዓመት መቆየት አለበት የሚል አጀንዳ ማቅረቡን የገለጹት አብይ በአፍሪካ አህጉር ያልተለመደ እንደሆነ አመልክተዋል። በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናውቅም ሲሉ ጠቅላይ ሚኒስትሩ ተደምጠዋል። አሁን በስራ ላይ ባለው የኢፌዴሪ ህገ መንግስት የጠቅላይ ሚኒስትር የስልጣን ገደብ በግልጽ አልተቀመጠም። ጠቅላይ ሚኒስትር አብይ በዛሬው የፓርላማ ስብሰባ ፓርቲያቸው ያቀረበውን አጀንዳ ታላቅ እርምጃ ለሀገር የሚጥል እና መሰረት ነው ሲሉ አሞካሽተዋል። አሁን ባለው ስሜት በተሟላ መንገድ መገንዘብ ብንቸገርም ውለን ስናድር ለልጆቻችን አስተማማኝ መሰረት ስለሆነ ኩራት ሊሰማችሁ ይገባል ሲሉም አብዛኞቹ የብልጽግና ፓርቲ ተመራጭ ለሆኑ ተሰናባቹ የፓርላማ አባላት ተናግረዋል። አብይ የመንግስት ስልጣን ገደብን በተመለከተ ሲናገሩ ያሁኑ የመጀመሪያቸው አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ግንቦት ወር መጀመሪያ ላይ ከእርሳቸውና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ባደረገው ስብሰባ ላይ ተመሳሳይ ሀሳብ አንስተው ነበር። ጠቅላይ ሚኒስትሩ በዚህ ስብሰባ ላይ በሰጡት አስተያየት የአስፈጻሚው አካል ያለው የስልጣን ዘመን በህግ ሊገደብ እንደሚገባና ይህ ጉዳይ በምክክር ሂደት ውስጥ ሊካተት የሚችልበት ሁኔታ እንደሚኖር ፍንጭ ሰጥተው ነበር። በህገ መንግስቱ ማሻሻያ መሰረት የዚህ ሀገር መንግስት የስልጣን ጊዜ